سبحانه وتعالى بقرآنه كتكساتشو نفساتنا انسسات من تمرتن وسدالن عندنا النمل ويم ጉንዳን ታታሪነቷን እንኳን ወዳጅ ጠላት ይመሰክራል። ጉንዳኖች ብልጠታቸው ከጭንቅላታቸው ጉልበታቸው ከመጠናቸው በላይ ነው። ማህበራዊ ኑሮአቸውንና የሥራ ወዳጅነታቸውን የተመለከተ በጠላት ላይ ያላቸውን ትብብር ያስተዋለ በርግጥም ከነሱ ብዙ ትምህርትን ይማራል። ሱረቱ ነምል ቁጥር 18ን የከፈተ በአስደናቂ ንግግሯና ብሩህ እይታዋ ፈገግ ሳይል አያልፍም። ከጉንዳን እነኚህን ትምህርቶች ውሰድ። ክረምት በጋ ሳትል ጠንክረህ ሥራ። ለራስህ ለወገንህ ሁን። ራስ ወዳድነትን ወዲያ በል። ከጉልበትም በላይ ብልሃት ይኑርህ። መረጃን በማስተላለፍና ስህተትን ለማረም ፍጠን። ሁለተኛ النحل ወይም ንብ እረፍት የሌለው ትንሹ ነፍሳት ሁሌም ሲደክም ይታያል። ንጹህና ጽዱ አካባቢ ይውላል። ሐላል ይሰራል፣ ሌሎችንም ሐላል ነገር ይመግባል። አላህ ወደ መልካም ሥራ መራው። ከሆዱም ለሰው ልጅ ለመድኃኒትነትና ለምግብነት የሚያገለግል ጣፋጭ ማርን አወጣ። በቅዱስ ቁርአኑም ምሳሌ አደረገው። በስሙም እስከ ለተቂያማ የሚነበብ አንድ ምዕራፍ ሱረቱ ነሕል በማለት አወረደ። ከንብ እነኚህን ትምህርቶች እንውሰድ። ካገኙት ነገር ሁሉ የላብ ውጤት ይጣፍጣል። ጥሩ ሥራ ጥሩ ብላ። በሥራና በጸባይህ ልስላሴ ይኑርህ። ለራስህ ብቻ አስበህ ሌሎችን እንዳትጎዳ። በጥቅምህ ለሌሎችም ትረፍ። ሶስተኛ ሁድሁድ። ይህም የወፍ አይነት ነው። እጅግ የሚደንቁ ቃለ ምልልሶችን ከነቢዩላህ ሱለይማን ዓለይሂ ሰላም ጋር አድርገዋል። እውነተኝነቱንና ተቆርቋሪነቱን ባየ ጊዜ ሱለይማን የተውሂድ መልእክተኛ አድርጎ መረጠው። ትልቅ አደራም አስይዞ ወደ ህዝቦች ላከው። በእርግጠኝነት ብዙዎቻችን ከሁድሁድ አልተሻልንም። የኢስላምን መልእክት ላልደረሳቸው አላደረስንም፣ ላላወቁትም አላስተማርንም። ከሁድሁድ ምን እንማራለን? የዳዕዋ ሥራ የሁሉም ሰው ኃላፊነት መሆን እንዳለበት፣ አደራን በንቃት ማድረስ እንደሚገባን፣ መጥፎ ነገር ሲሰራ እያየን በዝምታ ማለፍ እንደሌለብን፣ ለተውሂድ ተቆርቋሪ ጠበቃ መሆን እንደሚገባን። አራተኛ ዙባብ ወይም ዝንብ ደረጃውን ዝቅ ባደረገ ጊዜ ጥሩ እንደማይሰራ፣ ጥሩ ቦታ እንደማይውልና ከሱም ጥሩ እንደማይጠበቅ በታወቀ ጊዜ ከምሳሌዎች ሁሉ የበታችና ትንሽ ተደርጎ ተወሰደ። ፈጽሞ ዝንብን አትምሰል። ክብርህን ጠብቅ፣ አትልከስከስ። ስታርፍ ቦታ መርጠህ እረፍ። ውሎህን አሳምር። በማያገባህ ነገር ጥልቅ አትበል። መጥፎ ከመስራትና ከመብላት ታቀብ። አምስተኛ አልዓንከቡት ወይም ሽረሪት። መኖሪያ ቤቷን እንኳን በወጉ መስራት ቢያቀታት ስንፍናዋም ግልጽ በወጣ ጊዜ አላህ ሱብሓነሁ ወተዓላ በቁርአን ውስጥ የሰነፎችና የደካሞች ምሳሌ አድርጎ ጠቀሳት። አደራህን እንደ ሽረሪት አትስነፍ። እምነት የማይጣልበት ሰው አትሁን። አትስነፍ። ስራህን አሳምር። አቋምህ ጽኑ፣ ቤትህ መሰረቱ ጠንካራ ይሁን። የማይረባ ሥራ ሰርተህ የሁሉ መሳቂያ የሌሎች ምሳሌ ከመደረግ ተጠንቀቅ። ስድስተኛ አልከልብ ወይም ውሻ። በበላበት የሚጮህ የደረሰበትን የሚመስል በጊዜያዊ ጥቅም የሚደለል ቢያባሩትም መልሶ የሚከጅል በርካታ ልክስክስ ባህሪዎች ያሉት እንስሳ ነው ውሻ። ራሱን ባወረደና ደረጃውንም ዝቅ ባደረገ ጊዜ አላህ ከሃዲ ካፊርን በሱ መሰለው። ፈጽሞ ከውሻ ጸባይ ራቅ። ለሆድህ ብለህ ማንነትህን አትካድ። በሁለት ፊት አትኑር። እዚህም እዚያም አትምሰል። ክብርህን ጠብቅ፣ አትዝቀጥ። በራስህ ተብቃቃ፣ ከሌሎች አትከጅል። በአንተ ላይ የሌሎችን ውለታ አትዘንጋ። ሰባተኛ
الحمار ወይም አህያ የተሸከመው እንኳን ምን እንደረፍ ውሎህን አሳምር በማያገባህ ነገር ጥልቅ አትበል መጥፎ ከመስራትና ከመብላት ታቀብ አምስተኛ አልعنكبوት ወይም ሽረሪት መኖሪያ ቤቷን እንኳን በወጉ መስራት ቢያቀታት ስንፍናዋም ግልጽ በወጣ ጊዜ አላህ Subhanahu Wa Ta'ala በቁርአን ውስጥ የሰነፎችና የደካሞች ምሳሌ አድርጎ ጠቀሳት አደራህን እንደ ሽረሪት አትስነፍ እምነት የማይጣልበት ሰው አትሁን አትስነፍ ስራህን አሳምር አቋምህ ጽኑ ቤትህ መሰረቱ ጠንካራ ይሁን የማይረባ ስራ ሰርተህ የሁሉ መሳቂያ የሌሎች ምሳሌ ከመደረግ ተጠንቀቅ ስድስተኛ الكلب ወይም ውሻ በበላበት የሚጮህ የደረሰበትን የሚመስል በጊዜያዊ ጥቅም የሚደለል ቢያባሩትም መልሶ የሚከጅል በርካታ ልክስክስ ባህሪዎች ያሉት እንስሳ ነው ውሻ ራሱን ባወረደና ደረጃውንም ዝቅ ባደረገ ጊዜ አላህ ከሃዲ ካፊርን በሱ መሰለው ፈጽሞ ከውሻ ጸባይ ራቅ ለሆድህ ብለህ ማንነትህን አትካድ በሁለት ፊት አትኑር እዚህም እዚያም አትምሰል ክብርህን ጠብቅ አትዝቀጥ በራስህ ተብቃቃ ከሌሎች አትከጅል በአንተ ላይ የሌሎችን ውለታ አትዘንጋ ሰባተኛ الحمار ወይም አህያ የተሸከመው እንኳን ምን እንደሆነ የማያውቅ የተሸከመው እንኳን የእቃን ክብደቱን እንጂ ታላቅነቱን የማይረዳ ሲጠግብ የሚሰራውን የሚያሳጣው እንስሳ ነው አህያ ከአህያ ባህሪ ትርቅ ዘንድ እመክርሃለሁ የተሸከምከውን አደራ ታላቅነቱን እወቅ ዕውቀትን ከተግባር ጋር አጣምረህ ያዝ ጠግበህ አትብላ ተሰንፋለህ ሐያ ይኑርህ ድምፅህን ዝቅ አድርግ አላህ Subhanahu Wa Ta'ala እነኚህን እንስሳትና ነፍሳት በቁርአን ውስጥ የጠቀሳቸው ካለምንም ምክንያት አይደለም ጥበብ አለው አላህ Subhanahu Wa Ta'ala የሚናገረው ላስተዋለና ላስተነተነ ብዙ ትርጓሜ ያገኝበታል ብዙ መልእክትን ይቀስምበታል ስለዚህ አላህ Subhanahu Wa Ta'ala በቁርአኑ ከጠቀሳቸው ነፍሳትና እንስሳት ምን ትምህርት እንወስዳለን አንደኛ النمل ወይም ጉንዳን ታታሪነቷን እንኳን ወዳጅ ጠላት ይመሰክራል ጉንዳኖች ብልጠታቸው ከጭንቅላታቸው ጉልበታቸው ከመጠናቸው በላይ ነው ማህበራዊ ኑሮአቸውንና የሥራ ወዳጅነታቸውን የተመለከተ በጠላት ላይ ያላቸውን ትብብር ያስተዋለ በርግጥም ከነሱ ብዙ ትምህርትን ይማራል ሱረቱ ነምል ቁጥር 18ን የከፈተ በአስደናቂ ንግግሯና ብሩህ እይታዋ ፈገግ ሳይል አያልፍም ከጉንዳን እነኚህን ትምህርቶች ውሰድ ክረምት በጋ ሳትል ጠንክረህ ስራ ለራስህ ለወገንህ ሁን ራስ ወዳድነትን ወዲያ በል ከጉልበትም በላይ ብልሃት ይኑርህ መረጃን በማስተላለፍና ስህተትን ለማረም ፍጠን ሁለተኛ النحل ወይም ንብ እረፍት የሌለው ትንሹ ነፍሳት ሁሌም ሲደክም ይታያል ንጹህና ጽዱ አካባቢ ይውላል ሐላል ይሰራል ሌሎችንም ሐላል ነገር ይመግባል አላህ ወደ መልካም ሥራ መራው ከሆዱም ለሰው ልጅ ለመድኃኒትነትና ለምግብነት የሚያገለግል ጣፋጭ ማርን አወጣ በቅዱስ ቁርአኑም ምሳሌ አደረገው በስሙም እስከ ለተቂያማ የሚነበብ አንድ ምዕራፍ ሱረቱ ነህል በማለት አወረደ ከንብ እነኚህን ትምህርቶች እንውሰድ ካገኙት ነገር ሁሉ የላብ ውጤት ይጣፍጣል ጥሩ ሥራ ጥሩ ብላ በሥራና በጸባይህ ለስላሴ ይኑርህ ለራስህ ብቻ አስበህ ሌሎችን እንዳትጎዳ በጥቅምህ ለሌሎችም ትረፍ ሶስተኛ ሁድሁድ ይህም የወፍ አይነት ነው እጅግ የሚደንቁ ቃለ ምልልሶችን ከነቢዩላህ ሱለይማን አለይሂ ሰላም ጋር አድርገዋል እውነተኝነቱንና ተቆርቋሪነቱን ባየ ጊዜ ሱለይማን የተውሂድ መልእክተኛ አድርጎ መረጠው ትልቅ አደራም አስይዞ ወደ ህዝቦች ላከው
በእርግጠኝነት ብዙዎቻችን ከሁድሁድ አልተሻልንም። የኢስላምን መልእክት ላልደረሳቸው አላደረስንም፣ ላላወቁትም አላስተማርንም። ከሁድሁድ ምን እንማራለን? የዳዕዋ ሥራ የሁሉም ሰው ኃላፊነት መሆን እንዳለበት፣ አደራን በንቃት ማድረስ እንደሚገባን፣ መጥፎ ነገር ሲሰራ እያየን በዝምታ ማለፍ እንደሌለብን፣ ለተውሂድ ተቆርቋሪ ጠበቃ መሆን እንደሚገባን። አራተኛ ዙባብ ወይም ዝንብ ደረጃውን ዝቅ ባደረገ ጊዜ ጥሩ እንደማይሰራ፣ ጥሩ ቦታ እንደማይውልና ከሱም ጥሩ እንደማይጠበቅ በታወቀ ጊዜ ከምሳሌዎች ሁሉ የበታችና ትንሽ ተደርጎ ተወሰደ። ፈጽሞ ዝንብን አትምሰል። ክብርህን ጠብቅ፣ አትልከስከስ። ስታርፍ ቦታ መርጠህ እረፍ። ውሎህን አሳምር። በማያገባህ ነገር ጥልቅ አትበል። መጥፎ ከመስራትና ከመብላት ታቀብ። አምስተኛ አልዓንከቡት ወይም ሽረሪት መኖሪያ ቤቷን እንኳን በወጉ መስራት ቢያቅታት፣ ስንፍናዋም ግልጽ በወጣ ጊዜ አላህ ሱብሓነሁ ወተዓላ በቁርአን ውስጥ የሰነፎችና የደካሞች ምሳሌ አድርጎ ጠቀሳት። አደራህን እንደ ሽረሪት አትስነፍ። እምነት የማይጣልበት ሰው አትሁን። አትስነፍ። ስራህን አሳምር። አቋምህ ጽኑ፣ ቤትህ መሰረቱ ጠንካራ ይሁን። የማይረባ ስራ ሰርተህ የሁሉ መሳቂያ የሌሎች ምሳሌ ከመደረግ ተጠንቀቅ። ስድስተኛ አልከልብ ወይም ውሻ በበላበት የሚጮህ የደረሰበትን የሚመስል በጊዜያዊ ጥቅም የሚደለል ቢያባሩትም መልሶ የሚከጅል በርካታ ልክስክስ ባህሪዎች ያሉት እንስሳ ነው ውሻ። ራሱን ባወረደና ደረጃውንም ዝቅ ባደረገ ጊዜ አላህ ከሃዲ ካፊርን በሱ መሰለው። ፈጽሞ ከውሻ ጸባይ ራቅ። ለሆድህ ብለህ ማንነትህን አትካድ። በሁለት ፊት አትኑር። እዚህም እዚያም አትምሰል። ክብርህን ጠብቅ፣ አትዝቀጥ። በራስህ ተብቃቃ፣ ከሌሎች አትከጅል። በአንተ ላይ የሌሎችን ውለታ አትዘንጋ። ሰባተኛ አልሒማር ወይም አህያ የተሸከመው እንኳን ምን እንደህ እረፍ። ውሎህን አሳምር። በማያገባህ ነገር ጥልቅ አትበል። መጥፎ ከመስራትና ከመብላት ታቀብ። አምስተኛ አልዓንከቡት ወይም ሽረሪት መኖሪያ ቤቷን እንኳን በወጉ መስራት ቢያቅታት፣ ስንፍናዋም ግልጽ በወጣ ጊዜ አላህ ሱብሓነሁ ወተዓላ በቁርአን ውስጥ የሰነፎችና የደካሞች ምሳሌ አድርጎ ጠቀሳት። አደራህን እንደ ሽረሪት አትስነፍ። እምነት የማይጣልበት ሰው አትሁን። አትስነፍ። ስራህን አሳምር። አቋምህ ጽኑ፣ ቤትህ መሰረቱ ጠንካራ ይሁን። የማይረባ ስራ ሰርተህ የሁሉ መሳቂያ የሌሎች ምሳሌ ከመደረግ ተጠንቀቅ። ስድስተኛ አልከልብ ወይም ውሻ በበላበት የሚጮህ የደረሰበትን የሚመስል በጊዜያዊ ጥቅም የሚደለል ቢያባሩትም መልሶ የሚከጅል በርካታ ልክስክስ ባህሪዎች ያሉት እንስሳ ነው ውሻ። ራሱን ባወረደና ደረጃውንም ዝቅ ባደረገ ጊዜ አላህ ከሃዲ ካፊርን በሱ መሰለው። ፈጽሞ ከውሻ ጸባይ ራቅ። ለሆድህ ብለህ ማንነትህን አትካድ። በሁለት ፊት አትኑር። እዚህም እዚያም አትምሰል። ክብርህን ጠብቅ፣ አትዝቀጥ። በራስህ ተብቃቃ፣ ከሌሎች አትከጅል። በአንተ ላይ የሌሎችን ውለታ አትዘንጋ። ሰባተኛ አልሒማር ወይም አህያ የተሸከመው እንኳን ምን እንደሆነ የተሸከመው እንኳን የዕቃን ክብደቱን እንጂ ታላቅነቱን የማይረዳ ሲጠግብ የሚሰራውን የሚያሳጣው እንስሳ ነው አህያ። ከአህያ ባህሪ ትርቅ ዘንድ እመክርሃለሁ። የተሸከምከውን አደራ ታላቅነቱን እወቅ። ዕውቀትን ከተግባር ጋር አጣምረህ ያዝ። ጠግበህ አትብላ፣ ትሰንፋለህ። ሐያ ይኑረህ፣ ድምፅህን ዝቅ አድርግ። አላህ ስብሓንሁ ወተዓላ እነኝህን እንስሳትና ነፍሳት በቁርአን ውስጥ የጠቀሳቸው ካለምንም ምክንያት አይደለም። ጥበብ አለው አላህ ስብሓንሁ ወተዓላ የሚናገረው ላስተዋለና ላስተነተነ
ብዙ ትርጓሜ ያገኝበታል፣ ብዙ መልእክትን ይቀስምበታል። ስለዚህ አላህ ሱብሓነሁ ወተዓላ በቁርአኑ ከጠቀሳቸው ነፍሳትና እንስሳት ምን ትምህርት እንወስዳለን?